አሳይ ማሻአላህ እንደምናላችሁ እንደምን ከረማችሁ እንደምን ሰነበታችሁ ተወዳዳችሁና የተከበራችሁ ተመልካቾቻችን ዛሬ ዳቶ አካባቢ ነው የሚገኘው እንደዚህ ሞቅ ባለ ፕሮግራም ዝግጅታችንን ጀምረናል እንግዲህ ቡናውም ተፈልተዋል ዳቦውም አለ ፈንዲሻውም አለ ጀማዓውም እንደዚህ ደመቅመቅ ብለዋል እንግዲህ ምንድነው ምክንያቱ የሚለውን ከሃጂ አብደል ፈታህ ያሲን ጋር ከዳኢ ናቸው ከሳቸው ጋራ እንደዚህ እየተጨዋወትን ቆይታ እናደርጋለን ለመላ የእስልምና እምነት ተከታዮች በሙሉ እንኳን ለ1501ኛው የነብዩ መሐመድ ልደት በሰላም አደረሳችሁ አደረሰን ለማለት እወዳለሁ ሃጂ እንኳን አደረሳችሁ እንኳን አብሮ አደረሰ እንግዲህ የረቢዑል ወር እንግዲህ ለዓለም እዝነት ይዞ የመጣው ወር ነውና እንደው መውሊድ ማለት ምን ማለት ነው ማሻአላህ መውሊድ ማለት አልহামዱሊላህ በረሱል መደሰት ማለት ነው የረሱል መሐባ መግለጫ ነው በረሱል መደሰት ደግሞ በአምር القرآن ነው አላህ Subhanahu Wa Ta'ala قل بفضل الله وبرحمته فبذلك فليفرحوا በረሱል ተደሰቱ በቁርአን ተደሰቱ ብሎና ቁርአኑም የወረደ ለረሱል ነው በረሱል መደሰት ተገቢ ነው ረሱልን መውደድ ተገቢ ነው ምክንያቱም ኡመቱን ተጨለማ ያወጡ ነብቱ ኡመቱ ሁሉም ሰው ነጣነት ያገኘ በረሱል አለይሂ ሰላም መውለድ ነው ይሄ ወር ዓለም የተደሰተበት ቀን ነው በዚህ ሰሞናው ዓለም ሁሉ በመውሊድ በኢህቲፋል ለነብዩ መውሊድ ሁሉም ይሰበሰባል በየአገሩ በየቦታው ይደሰታል ምክንያቱም ዳዕዋ አስፈላጊ ነው ዳዕዋ ዋጅብ ነው ለዳዕዋ ደግሞ መሰባሰብ አስፈላጊ ነው የሚሰበሰበን ደግሞ የነቢ መውሊድ አለይሂ ሰላም ብቻ ነው ስለዚህ እሳቸው መውደድ ደግሞ በእኛ ግዴታ ነው ከሁሉ በላይ ወደዱኝ ያሉ ነብያችን አለይሂ ሰላም እንደው እስቲ መውደድን ካመጡ አንድ ሙስሊም ነብዩን አለይሂ ሰላም እንደው ምን ያህል ይወዳቸዋል እንዴት ነው ውዴታውንም ፍቅሩንም የሚገልጽበት ማሻአላህ ውደቱ ህዴታ ረሱል ወደት ሁሉም በላይ ነው መውደድ አለበት ለምን ተጨለማ ያወጡት አሁንም ቢሆን ረሱል የውመል ቂያማም ቢሆን ጀሃነም አፋፍሎ ቆሞ ኡመቴ ብሎ የሚከራከሩ ነብይ ናቸው ማንንም በምን አይመርጡም አሁንም የረሱል አለይሂ ሰላም ህዝነት ለሁሉም ነው እንደውም ተወዳጃቸው በላይ ለጠላታቸው ነበር የሚያዝኑ ለጠላታቸው ነበር ዱዓ የሚያደርጉ ስለዚህ ከምንም በላይ ረሱልን መውደድ ታዘነ ከምንም በላይ ከነፍሳችን በላይ መውሊድ ምናከብረው ለሳቸው ያለንን ፍቅር ለመግለጽ እንደገና ደግሞ ኡመተል ሙስሊሙ ሊሰባሰብበት ለመሰባሰብ ለመተዛዘን ለመተባበር ዲን ማህበር መሆን መግለጥ ዲን ማንም አይመርጥ ሁሉንም ይሰበስባል ያመነም ያላመነም ሁሉንም ይሰበስባል ዲን ይሄንን መግለጫ ነው ረሱል መግለጫ ነው ደግሰን ምን አድርገን ይሄ ሁሉ ነገር አብሪተን በመስኪኑን አስደስተን በመስኪኑም በመደሰት ረሱል አለይሂ ሰላም ተመስኪኖች አንወረን ከምስኪኖችም ከመስኪኖችም ቀስቀሰኛል ብዙ ነገር ነው የዲን ፈላኢል ብዙ ነገር አለ ዝም ብሎ አይደለም የጀመሩት በዲኑ በመውሊድ ነበር ብዙ ሰው የሚሰልመው ብዙ ሰው ደግሞ አንድ ሰው እንደ ችግርተኛ አዋተን ብንረዳ ብዙ ነገር ነው ብዙ ስብስብ አለበት በስብስቡ ብዙ ጥቅም አለበት ማሻአላህ እንግዲህ ያው መውሊድ እውነትም ለመናገር የዓለም ብርሃን የሆኑት ነብያችን አለይሂ ሰላቱ ወሰላም የተወለዱበት ለኛም የድነት መንገድን ያስተማሩበት እለት በመሆኑ ያው ይሄን እለት ልንደሰትበት ሰብሰብ ብለን ልናከብረው ይገባል የሚል ነገር አለ ግን ምንድነው ዲኑ የሚያዘው ያከባበር ስርዓቱ ላይ ምንድነው መጠንቀቅ ያለብን ስናከብር አንዳንዴ ደስታ ነው ብለን
ድንበር እንዳናልፍ ህዝበ ሙስሊሙ የመውሊድን በዓል ሲያከብር መጠበቅ ያለበት ድንበር ምንድነው? ይሄ ተገቢ መሆን አለበት። አጅነቢ እክትላጥ እንኖርም አይቀላቀል ሸሪዓ በጠበቀ ሁኔታ ነው። ሸሪዓ ማክበራ ስለሆነ ሸሪዓው በጠበቀ ሁኔታ ነው የምናከብረው። ማንዙማቸው ይቀራል። ማንዙማ ማለት የረሱል ሰላም ህይወት ታሪክ ነው፣ ሌላ ነገር የለም። የረሱል ህይወት ታሪክ ደግሞ ማፈዝ በትውልድ ሁሉ ዋጅብ ነው፣ ግዴታ ነው። ይሄ ነው ሸሪዓን በጠበቀ ሸሪዓ በጠበቀ አይነት ነው የምናደርገው። ዝም ብሎ ተደስታለን ብለን መቀላቀል የለም። ከተሰጠኝ ብዕር ካለኝ ምንት እውቀት በትንሽ ቀለም ትልቅ ሰው ላንሳበት። ታማኝ እውነተኛ ትሁት ሰው አክባሪ፣ ለደካማ ምስኪን የደሃ አክባሪ፣ የየቲሞች አባት የፍቅር አስተማሪ። ታማኝ ቢሉ ታማኝ አደራን ጠባቂ፣ ጨዋታና ቀልድም ቁም ነገር አዋቂ። አንዲት ክፉ ነገር ስለሱ ያልተሰማ፣ ለህፃን ላዋቂ ባህሪው የተስማማ። ሰውን ያላስከፋ በተግባር በቃሉ፣ ስለ ማንነቱ በአንድነት ያውቃሉ ይመሰክራሉ። ነቢያችን አለይሂ ሰላቱ ሰላም ይዘው ከመጡልን በረከቶች ውስጥ አንዱ ኢስላም ሰላም ነው፣ የሰላም ሃይማኖት ነው፣ አስተምሮቱም ሰላም ነው የሚሉትና እንደው ኢስላምና ሰላም ያላቸው ግንኙነት ምንድነው? ኢስላም ሰላም ለሁሉም ሰው ሰላም ነው የሚሰጥ። ለጠላቱም ነቢያችን አለይሂ ሰላቱ ሰላም ለጠላት ሊገላቸው መጣው ሰው አስልማ ያስገቡን ነበር። እንደዚህ እሱም እንደዚህ ነው፣ በአኽላቅ ነው። አይ ሰውየው አንድ መንግስት ሰላማት አገር መሰለም ማለት ነው። ይሄ ሁሉ የአኽላቅ ውጤታ ነው። ይሄ ጂሃድ ዳዕዋ ይባላል። የአኽላቅ ይሄን እንደዚህ ተረሱል ተነጋግረው ተነስቶ እዛ ሺሸና መስጊድ ነው። ሰዎች እንደ በሱስ መስጊድ በረሱ አጠገብ ተሸናነብ ሊመቱ ሲሆን ታውታል። ይጨርስ ሽንቱን ይጨርሳሉ። አንደኛ ይጎዳል፣ ሁለተኛ መስጊድም እንጀሰ ጨርሶ ከጨርሶ ባናባሉ እንትና አስተማሩት። በዛ ለምን ሸና አላሉት። ይሄ እኮ የሽንት ቦታ አይደለም፣ ሽንት ቦታ እዛ ነው። ይሄ ሰላት የዚክር ቦታ ነው፣ ሽንት እዛ ነው ብሎ ያሉትና ተነስቶ አላሁመ አርሐምኒ ወሊ ሙሐመድ ወላ ተርሐም ማዓና አሐደን አበዳ። ምነው ሰፊውን ተከለከልካሉ? አሁን ለኔና ለሙሐመድ ብቻ ይዘን ለሌላ አትይዘናል። እሱ ሳይሰል ሜዶ ዳዋ አደረገ። አሁን ምንድነው ዲኑ ማለት አኽላቅ ነው። ወጥፋ ቢለቲ هي احسن ነው። ከላው ትልቁ ከላ እኛ ሱና እንሰራ ዲኑ ሰራና አይደለም። እቺን ያላለፈ ሰው ዲን አይሰራም። ሸር ለሰራብህ ኸይር ስራ፣ መጥፎ ለሰራው ደግ ስራ። የዲኑ ዋናው ነገር ይችላል። ረሱል አብዛኛው ሰው ያሸነፉ ተገደሉት ሸር በሰራባቸው ሰው ሁሉ ኸይር ሰሩ። በዛ ነው የሰለም አብዛኛው ሰው በጂሃድ አይደል። ስለዚህ እስልምና የስነ ምግባር ሃይማኖት ነው ይያሉ። ስለ ምግባር ትልቁ ነገር ስነ ምግባር ነው። እሳቸውም ወደዚህ ምድር የተላኩት ስነ ምግባርን ለማሟላት ነው አይደል? በእስልምና መኻሪም አልአኽላቅ አሉ። ስለ ምግባርን ለማሟላት ነው አሉ። በስለ ምግባር ነው ሁሉም ነገር በጥሩ ጠባይ ነው የተገኘው። እሳቸውም ጥሩ ብዙ ሰው ያሰለም አንድ ሀገር ሙሉ ያሰለሙት በዚህ ነው። ጠላቱን አሁን ለአሁን ወዳጅ አድርጎ ይመልሱ ነበር። ሊገለመጠው ወዳጅ አድርጎ ነበር እንጂ ጠላትን ጠላት አላረጉም። ነብያችን አለይሂ ሰላም ዱዓ የሚያደርጉ የሚያዝኑለቱም ለጠላት ነው፣ ለወዳጃቸው አልነበረም። እንግዲህ መውሊድን በዓል እያከበርን ነው የምንገኘው። የተወደዳችሁና የተከበራችሁ ተመልካቾቻችን መውሊድ ማለት እንግዲህ ህዝበ ሙስሊሙ ብርሃን የበራለት የዓለም ብርሃን የሆኑት ነብዩ መሐመድ አለይሂ ሰላቱ ወሰላም ወደዚህ ምድር የመጡበትና የአላዋቂነትን የመሐይምነትን ጨለማ ገፈው የእስልምናን ብርሃን ያበሩበት ዕለት እንደመሆኑ መጠን ህዝበ ሙስሊሙ ሰብሰብ ብሎ የተወለዱበትን ዕለት እያከበረ ነው፣ ደስታውን ይገልጻል።
ለሳቸው ያለውን ፍቅርም ይገልጻል። በዛውም ደግሞ ሰብሰብ ብሎ ዳዕዋ ያደረገ ፍቅሩንና አንድነቱን የሚያጠናክርበት በዓል ነው። እንግዲህ አሁንም በድጋሜ እንኳን ለመውሊድ በዓል በሰላም አደረሳችሁ እንላለን። አንቱ ውዱ ነቢይ አላህ መልእክተኛ እኛም ነናል ባንቱ ተጠጉ ወደኛ ደግሞም ቃላቶን ልንሞላ ትእዛዛቶን ሁሉ መቼም ላንል ችላ ቃል እንገባለን ካንቱ ጎን ቆመን እንታገላለን ከነፍሳችን በላይ ላንቱ እንቆማለን። ኑልን ውዱ ነቢይ ኑልን ሀገራችን አንቱን በማግኘቷ ረክታለች ነፍሳችን። ሌላው እንግዲህ ነቢያችን አለይሂ ሰላቱ ሰላም ወደዚህ ምድር የተላኩት ለእዝነት ነው። የእዝነት ነብይ ናቸውና የራህመት ነብይ ናቸውና እንደው በመተዛዘን በመረዳዳት ረገድ እንግዲህ ከሙስሊሙ ምን ይጠበቃል? በመውሊዱ ሰበባ ተሰባስበን ምን ነበር የረሱል ህይወት ምን ነበር የሰሃባ ህይወት ምን ነበር ቀደምቶች ምን ይሉን ነበር ይሄ መውሊድ ምን ያረጉበት ነበር። ሁሉ ጊዜም ዲን ወደ ኋላ ሆነን ምን አስተካክለው ይሄም የሳቸው ዘመን አስታውሰን በሳቸው ዘመን የነበረው ህይወት እዚህ ለማምጣት ነው ለማመሳሰል። አለበለዚያ ያችን ዘመን ከረሳናት ይሄ ጠፍቶ ጨለማ ሆኖ ይቀራል። ለዚህ ነው ያን ዘመን ለማስታወስ ነው ኸይሩል ቁሩኒ ቀርኒ ያሉ ነብያችን ረሳ። በምድር ላሉት ያላዘነ በሰማይ ያለው አያዝንለትም። ልክ ነው። እናንተም ተዛዘኑ አለ አላህ። እኛም እናንተ ስትዛዘኑ ያዝናል። ሁሉም ነገር የሚመስለው እኛ ረህመት ከሆነ ሁሉም ነገር ያለ ረህመት ይመጣል። እኛ ከጨከን ያው እንደዚህ ጭካኔ ሆኖ ይቀራል። የዲኑ ትልቁ መሰረት መተዛዘን ነው። ለማንንም መተዛዘን ለእንስሳም ሀታ ዲኑ የሚያዘን እኮ ሀታ ዛፏን ቢስ ያለ ጉዳይ አትቁረጣት ነው ሸሪዓ የጉንዳኑን መብት ጠብቋል። ያለ ሀጃ ያለ ጉዳይ ዛፏንም ቢሆን አትቁረጣት። ዲን ሁሉም ነገር እንድናከብር ነው። ያንን ሁሉ ወደ ኋላ ስንል ሁሉ ጊዜ ዲኑ አዲስ ይሆናል ይስተካከላል። እንግዲህ የተወደዳችሁና የተከበራችሁ ተመልካቾቻችን እንደዚህ እየተጨዋወትን ቆይታ ነው እያደረግን ያለነው። በዙሪያችን እንግዲህ ብዙ ሰዎች አሉ። እንደው ነብዩ መሐመድ አለይሂ ሰላቱ ሰላምን ምን ያህል ይወዷቸዋል የሚለውን እስቲ እንደው ካጠገባችን ካሉ ሰዎች እንስማ እስኪ። ያ اخي ሰላም አለይኩም። እንደው ነብዩን ምን ያህል ይወዷቸዋል? እኔ በነፍሴ ወይ እኔ ቢስሚላህ ያው ነብያችንን የማይወድ የለም። ምክንያቱም በሳቸው ነው የሳቸው ኡመት ነን። መውደድም አለብን። ወደዱ ያለም አላህ ነው። እንድንወዳቸው ያዘዘን አላህ ነው። መውደድ አለብን። ስለዚህ ወዳቸዋለሁ። በቻልኩት ያህል ሱናቸውን መንገዳቸውን ለመከተል ጥረት አደርጋለሁ። ነብዩ ሰለላሁ ዐለይሂ ወሰለም የሁሉ አዛኝ የሁሉ ራህመት ስለሆኑ ከማንም በላይ ያው መውደድ ግዴታችን ስለሆነ እኔ ከማንም በላይ ለወዳቸው እገደዳለሁ ማለት ነው። ከእናትና ከአባት በላይ አዛኝ ስለሆነ ሀጂ እንግዲህ እየተጨዋወትን ቆይታ እያደረግን ነው የምንገኘውና እንደው በአጠቃላይ በስተመጨረሻ ለህዝበ ሙስሊሙ እንደው ምን ያስተላልፋሉ? ምን ያስተላልፈው ሌላ ነገር አይደለም። ረሱልን በመከተል ነው ሁሉም ነገር አለው። የረሱል ሱና ማለት ክብር ነው። የረሱል ሱና ማለት ነፃነት ነው። የረሱል ሱና ማለት ዲን ማለት ንጽህና ነው።
ዲን ማለት ሹምነት ነው። ዲን ማለት ሀብታምነት ነው። ምንም በሙስሊም ልዩነት የለም። ረሱል ሱና መከተል አንድ ነው። ሆነ ለኩም እስወቱን ሐሰነቱ ፊ ረሱልላህ ሰለላሁ ዐለይሂ ወሰለም በረሱል መከተል ነው የምንሰባሰበው። እስኪ በውስጥ መጨረሻ እንደው እንኳን አደረሳችሁ መልእክት ቢያስተላልፉልን። ኡመቱል ሙስሊም በአጠቃላይ ኡመተ ሙሐመድያ እንኳን ለረሱል ሰለላሁ ልደት መውሊድ አላህ አደረሰን። ይሄ ትልቅ ኒዕማ ነው። ወንድሞች በሰላም ደርሰን በሰላም አሁንም ሰላም የምናገኘው አንድነት የምናገኘው ማህበራዊነት የምናገኘው በረሱል ስብስብ ነው። በረሱል ስብስብ ለወደፊቱም ቢሆን ሌላ ምንም አማራጭ የለንም። ዲን የተሟላ ዲን ስለሆነ አማራጭ ነገር የለም። በዲን ሁሉም ነገር የምናገኘው ዲኑን በረሱል ሱና ረሱል በመከተል ብቻ ነው። ከዛ ውጭ የለም። ከዛ ውጭ ከወጣን ሱና ማለት መንገድ ማለት ነው። ቀጥታ ሲራጣ ሙስተቂም የረሱል መንገድ ነው። በረሱል መንገድ ነው ሁሉ ነገር የምናገኘው፣ ክብር የምናገኘው፣ ነጣነት የምናገኘው፣ ንጽህና የምናገኘው፣ ማህበራዊነት የምናገኘው በረሱል መንገድ ብቻ ነው። ስለዚህ ይሄን ነው ለሙስሊም ህብረተሰቡ ምናስተላልፈው። እኛም መሆን አለብን፣ ሌላውም ትውልዱም ሁሉም በዚህ ነው። የረሱል ሱና ሁል ጊዜም አዲስ ነው። ሁል ጊዜም ለሁሉም አዲስ ነው። ብስሚላህ አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ አላ ረሱሊላህ። የተከበራችሁ የነቢዩ ኡመት ትውልድ ኡመት አልሐምዱሊላህ ለዚሁ ለተከበረው ረቢዕ ለዚህ መውሊድ ላደረሰን ጌታ ምስጋና አላህ ይድረሰው። ሁሉ ነገር በእሳቸው መንገድ ነው። እሳቸውን አላህ መርጦ ሰጣን። አላህ እሳቸው ኡመት አላህ አደረገን። መንገዳቸውን እንድንከተል አላህ አድርገን። ሁሉ ነገር ያለው በእሳቸው መንገድ ነው ያለው። እንደነገሩን ኡስታዛችን ያው ኢንሻአላህ ደስታ ያለው መንገድ ያለው ክብር ያለው ሰላም ያለው በእሳቸው መንገድ ነው። የእሳቸውን መንገድ የያዘ ሁሉ ይድናል፣ ሰላም ይሆናል፣ የስኬትን መንገድ ይዟል። ስለዚህ ኢንሻአላህ ሁላችንም ለዚሁ ለተከበረው መውሊድ ላደረሰን ጌታ ምስጋና አላህ ይድረሰው። አጠቃላይ ለህዝበ ሙስሊሙ ነው። ያው አጠቃላይ ለሙስሊምና እምነት ተከታዮች በአጠቃላይ እንኳን ለ1501ኛው የነብዩ ሰለላሁ ዐለይሂ ወሰለም መውሊድ በዓል በሰላም አደረሳችሁ እላለሁ። ለነብዩ ሰለላሁ ዐለይሂ ወሰለም ልደት ለ1501 ዓመተ ምህረት በሰላም አደረሰን። በሰላም እንኳን አደረሳችሁ። የኔ ነብይማ ይህ ሁሉ ስቃይ ልባቸውን ቢነካም ትግላቸው ከቶ በዚህ አያበቃም። ባጎታቸው ድጋፍ በኸዲጃ እርዳታ ወደፊት ቀጠሉ ሳያርፉ ለአንድ አፍታ። ዋገን ስቃዩ ሁሉም ሰው አቅቶት ፌዝና ድብደባ መቋቋም አቅቶት የጠላት ዳባ ረሃብ ችግር ጥማት ነጻነት የማጣት ግልጽ የመሆን ፍርሃት የኔ ነብይማ ይህን ሁሉ እያዩ በሰሃቦቻቸው መሆኑን ሲያውቁት ሰበብ መሆናቸው ስቃይ እንግልቱን ሲያዩ በአይናቸው እንዴት አይዘኑ እንዴትስ አይመማቸው። ልባቸው ዘለለች ካሉበት ተነሱ ሴቶች እልል አሉ ልጆችም ተደሱ።
ከተማው በቅጽበት ወጣ ትርምሱ ፀሐይ ፈነጠቀች ከሰኔ አኬላ አንቱን ስላገኘን ሙራዳችን ሞላ ማመስገን ግድ ሆነ መደሰት ግድ ሆነ ወጀበብን በኛ እንኳን ደህና መጡ የአላህ መልእክተኛ የተወደዳችሁና የተከበራችሁ ተመልካቾቻችን እነዚህ የሚያምሩ ልጆች እንግዲህ ይህንን የመሰለ መንዙማ አቀረቡልን። እንደተደሰታችሁባቸው እምነታችን ነው። እንግዲህ እየተከታተላችሁ የቆያችሁት የህብራዊነት ድምጽ በሆነው በደቡብ ቴሌቪዥን የሚተላለፍላችሁን ልዩ የመውሊድ በዓል ዝግጅታችንን ነው። እዚህ የሚያማምሩ ልጆች አሉ። ሰላም አለይኩም። ስምሽ ማን ነው? ኸውለት ነብዩ መሐመድን ተወጃቸዋለሽ? ማሻአላህ ማሻአላህ። አንተስ እስኪ ማን ነው ስምህ? መሐመድ መሐመድ ማን? መሐመድ ሳዲቅ። እስኪ ለነብዩ መሐመድ ያለህን ፍቅር ግለጽላቸው። ነብዩ ሰለላሁ ዐለይሂ ወሰለም ከናቴም ከአባቴም ከነፍሴም የበለጠ ተወዳጅ ናቸው። የመውሊድን በዓል እያከበርክ ነው ያገኘውና እንደው የመውሊድን በዓል ማክበር ምን ስሜት ፈጠረብህ? ደስታ። ለመላው ህዝብ እስኪ እንኳን አደረሳችሁ በል። እንኳን አደረሳችሁ ለነብዩ ሰለላሁ ዐለይሂ ወሰለም ውልደት። እሺ ሚጣ እንኳን አደረሳችሁ መልእክት አስተላልፊልኝ እስቲ። እሺ እናመሰግናለን። የተወደዳችሁና የተከበራችሁ ተመልካቾቻችን እንግዲህ ለዛሬ ያዘጋጀንላችሁ የመውሊድ በዓል ይህንን ይመስል ነበር። በያላችሁበት ለመላ የእስልምና እምነት ተከታዮች በሙሉ እንኳን ለነብዩ መሐመድ ልደት በሰላም አደረሳችሁ አደረሰን። መልካም በዓል ይሁንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።